ክሊራንስ ያስፈለገበት ምክንያት ንግድ ፈቃዳችን እንድናሳድስ ነው፣ ግብር መክፈላችን ለማረጋገጥ ነው። እና ከክሊራንስ ጋር የተያዘ ሰው አሁን እየተጋፋ ያለውም 15 ቀን 30 ቀን የተጨመረበት ምክንያት ያን ክሊራንስ ለማግኘት የሚደረገውን ጥያቄ እንዲሟላ ለማድረግ ነው። ክሊራንስ የሚወስደው ጊዜ ብቻ ሳይሆን አሁን ችግር የሆነው ምንድነው? እኔ ፕላቲኒየም ተሸላሚ የሆነ ኩባንያ ክሊራንስ ያልወሰዳል እኔም ማውቀው ምን ማለት ነው? ቀጥሎ ንግድ ፍቃዱ ማሳደስ አይችልም ማለት ግን ፕላቲኒየም ተሸላሚ ነው። ስለዚህ ያላሳደሰበት ምክንያት ፋይል በማድረግ ተቸግሮ አይደለም፣ ግብር ላለመክፈል አይደለም፣ ግን የሆኑ ቴክኒካሊቲ ነገሮች የጎደሉት ነገሮች አሉ ማለት ነው። እንደዚህ አይነት በቴክኒካሊቲ ምክንያት የጎደሉትን የክሊራንሱ አይነት ቫራይቲ ቢኖረው ኦልሬዲ ፋይል ያደረገ እየከፈለ ያለ በግብር አስከፋይ መስሪያ ቤት የሚታወቅ ከሆነ ጉዳዩና ፋይሉ እየታየ ከሆነ ንግዱ የሚቀጥልበትን መንገድ ማመቻቸት ያስፈልጋል። እና ግዴታ ያችን ክሊራንስ ካላገኘ ንግድ ፍቃድን አታሳድስም ካልሽው ይሄ ፕላቲኒየም ተሸላሚም ጭምር ችግር ውስጥ ሊወድቅ ነው ማለት ነው። ይሄ ደግሞ ችግር ማን ላይ ነው? ቅድም ባልናቸው በዘርዘርናቸው ጥቅሞች አንጻር ደግሞ እዛ የተቀጠሩ ሰራተኞች አሉ፣ ደሞዝ አያገኙም። እሱ የሚያቀርበው ምርት አለ፣ ወደ ገበያ ሊቀርብ አይችልም፣ በአገር በጂዲፒ ላይ ተጽዕኖ ያመጣል እንሰውን። ስለዚህ ይሄ ክሊራንስ የምለው ነገር ሌሎች ቴክኒካሊቲዎችን ባለማሟላት ብቻ ተንጠልጥሎ ያለ ከሆነ ንግድ ፍቃዱን የሚያሳድስበትን ሌላ ሞዳሊቲ ቢፈጠር የተሻለ ነው። ነምበር ዋን ይሄ ነው። ሁለተኛ ክሊራንስ ሲሰጥ ደግሞ የሚጻፉ ነገሮች አሉ። አንዱ ለምሳሌ እስከዚህ ቀን ድረስ ብቻ ነው የሚያገለግለው ይላል። ለምሳሌ እዚህ ዓመት ስታሳድሽ እስከ ነሐሴ ምናምን ድረስ ነው። ንግድ ፍቃድሽን የምታሳድሽው እስከ ታህሳስ 30 ሆኖ እያለ እስከ ነሐሴ 15 ይላል። ጨረታ መሳተፋችን ከነሐሴ 15 በኋላ ያለው ምክንያቱም እስከ ታህሳስ 30 ተሰጥቶሻል ጊዜ ከሐምሌ 1 ጀምሮ። ነሐሴ 15 ላይ ግን አያገለግልም ከዚህ በኋላ ይላል። ለጨረታ አያገለግልም የሚል ጽሑፍ ይጻፍባቸዋል። እና ዋይ ይሄ ማንን ነው የሚጠቅመው? ምን ስለማግኘት ነው? አንዳንዶቹ ምክንያት ታጭላቸዋለሽ። ሁለተኛው ይሄ ነው። ሶስተኛው ምንድነው? ከብድር ጋር በተያያዘ እሱ ነገር አዙሪት ነው። አሁን ብድር ለመጠየቅ ስትሄጂ ክሊራንስ ዕዳ አለብሽ እንበል፣ የገቢዎች ዕዳ አለብሽ፣ ሳይ 3 ሚሊዮን 4 ሚሊዮን ዕዳ አለብሽ። አንቺ ግን የ100 ብር አሴት ሊኖርሽ ይችላል። ገቢ መስሪያ ቤቱ ደግሞ ያውቃል፣ ይህን ያረጋግጣል። 3 ሚሊዮን ለመክፈል ተበድረሽ ልትከፊ ትችላለሽ። አሁን ገበያ የለሽም፣ ካሽ የለሽም፣ ተበድረሽ መክፈል ልትፈልጊ ትችላለሽ። እንዳትበደሪ ክሊራንስ አልተሰጠሽም። የምትበደሪው ግብሩን ለመክፈል ነው። ኦኬ ግብር ክፈል፣ እሺ ተበድሬ እከፍላለሁ። ተበድረህ ልትሰጥ ክሊራንስ አምጣ ተቆላል። ባንኩ ደግሞ ለማበደር ዝግጁ ነው። ምክንያቱም ቅድም እንዳልኩሽ የ100 ሚሊዮን የሚሆን ኮላተራል አለሽ። ቢዝነስሽ ነገ ገበያ እንደሚኖረው ያውቃል በራሱ መመዘኛ። ነገር ግን ሊያበድርሽ አልቻለም። ለምን? ክሊራንስ የለም። አንቺ ግን ተበድረሽ ከፍለሽ ከዚህ ነፃ አድርገሽ ንግድ ፍቃድሽ ማሳደስ ትፈልጊያለሽ። ይሄን ነገር ኮንሲደር የሚያደርግበት መንገድ ቢኖር ገቢዎች መስሪያ ገቢዎችን የሚያክል በደንብ ኦርጋናይዝድ የሆነ ከአንድ ካምፓኒ እንኳን አይደለም ቅድም እንዳልኩሽ በገና በእግሩ ያልቆመ የኢትዮጵያ ቢዝነስ ኮሚኒቲ ቀርቶ ትላልቅ ኩባንያዎች በላይ እና የተሻለ ካምፓኒ ነው፣ የተሻለ መስሪያ ቤት ነው ገቢዎች ማለት። አንቺ ጉዳይሽ ለማስጨረስ ስትሄጂ ወደኋላ ሄዶ ክሊራንስ ኦልሬዲ ወስጃለሁ በቃ ዘግቻለሁ ያልሽውን ጉዳይ ወደኋላ ሄዶ ራሱ ማምጣት በኋላ እኮ ይገኛል እነሱ ጋር በሚያሳዝን ሁኔታ። ስለዚህ ያንን መረጃ ራሱ መስጠት የነበረበትን መረጃ አንቺና እንድታመጭ መጠየቅ ወይም ደግሞ ሰራተኛ ሲቀየር በተለይ እዛ ጠረጴዛ ላይ የነበሩ ሰዎች ሲቀየሩ እንደዚህ አይነት ችግር ይገጥማልና ይሄ አንዱ ምናልባት የነሱንም የኛንም ጊዜ አሁን ለ15 ቀን እንደገና ለአንድ ወር እያራዘመ ያለው ይሄ አይነቱ ሐስል ይመስለኛል። ከዛ በኋላ እንግዲህ ወደ ምንድነው ክሊራንስ ትወስጃለሽ፣ ንግድ ፍቃድ ማሳደስ የሚባል ነገር አለ። እዛ ንግድ ፍቃድ ማሳደስ ላይ በመሰረቱ የንግድ ሚኒስቴር የራሱ ንግድ ፍቃድ ሲሰጥ ዋና ዋና ተግባራቶች አሉት። ሌሎች ለአንድ አዲስ ንግድ ፍቃድ ለሚያወጣ ሲሰጥ ያ ንግድ ፍቃድ በኢትዮጵያ ሕግ መሰረት ዜጎች እንዲሰሩት የተፈቀደ ነው ወይስ አይደለም? የሚያቋቁመው ንግድ ሌሎች ዜጎችን በሚጎዳ መልኩ አፌክት ያደርጋል? የድምፅ ሊሆን ይችላል፣ የብክለት ሊሆን ይችላል ነው ወይ? የአካባቢ ጥበቃን ጋር በተያያዘ የሚፈጥረው ችግር አለ ወይ? የመሳሰሉትን
ሁሉ አይቶ ፈቃድ እንዲሰጥ ነው። ከዚህ በኋላ በየዓመቱ ለማሳደስ ያን ቸክ ሊያደርግ ይችላል። ግን ክሊራንስ ከወሰድሽ በኋላ አውቶማቲክ መሆን አለበት። ያ እንዲቀላጠፍም ነው ኦንላይን የሆነው እና ሄደሽ በፖርታል ነው የምታሳድሽው። እዚህ ላይ አሁን አንዳንድ የማያቸው ነገሮች አሉ። ከፍለሽ ጨርሰሽ ለማሳደስ ስትሄጂ በተለይ ፒኤልሲ የሆነና ከሆነ ካፒታል በላይ ያለው ሰርቲፋይድ የሆነ አካውንታንት መታተም አለበት። ስቴትመንቱ ምንድን ነው ጥቅሙ? ቅድም እንዳልኩሽ እኔ የማይገቡኝ ነገሮች ስላሉ ይሄ አሁን ምንድን ነው የሚጠቅመው? ምን ለማድረግ ነው? ያን እኮ አይቶ ነው አይደለም እንዴ ግብር አስከፋይ መስሪያ ቤት። ይሄ እኮ ፒውርሊ የገቢዎች መስሪያ ቤት ስራ ነው። ሰርቶ ኢንቨስቲጌት አድርጎ ጨርሶ አስከፍሎ ክሊር ብሎ ሰጥቶሻል። ከዚህ በኋላ ሰርቲፋይድ የተፈቀደለትም አይደለም ሰርቲፋይድ የሆነ አካውንታንት ስታምፕ ካልተደረገበት በስተቀር ፖርታሉ አይቀበልሽም። በጣም ይገርም። ሌላው ከገዳ ጋር የተያዘ ያነሳሽው ሁለት አይነት ገዳ፣ አንደኛ ቀጥታ ድርጅት ይታሸጋል፣ ሁለተኛ ደግሞ አካውንትሽ ይታሸጋል። በመዘንጋትም ባለመቻልም ወል እንግዲህ አውቆ ሊኖር ይችላል። በቸልተኝነትም ያልከፈለ የግብር ከፋይ እኔ በተጨባጭ የማውቀው ነው የምነግርሽ 100 ምናምን ሺህ ብር ያልከፈለ ለ17-20 ባንክ አካውንቱ እንዲዘጋ መጻፍ ምን ማለት እንደሆነ አይገባኝም። ይሄን ያክል አንደኛ የታወቀ ትራክ ሪከርድ ያለው ሊሆን ይችላል ናቸው ብዙዎቹም፣ ሁላችንም የገጠመን ስለሆነ አንዱን አካውንታንት አንዱን ባንክ ጠይቆ እዛ ላይ ያን ያክል ባላንስ ካለው ከሱ መውሰድ እና ከዛ በኋላ መነጋገር ይቻላል። ያን ብሎክ ማድረግ ለሁሉም ብሎክ ማድረግ ግን አትስራ ማለት ነው። አትስራ ማለት ደግሞ ቅድም ያልናቸውን መሰረታዊ የሆኑ ነገሮች ጭምር ነው ላይ ነው እየወሰነ ያለው። ሁለተኛ ነገር አንድ ድርጅት ባለቤት እኮ ስለዘጋሽበት ፐርሰናሊ በሱ በቤተሰቦቹ በልጆቹ ላይ እኮ ብዙ የሚያመጣው ቢድሮ ስለዘጋሽ እኮ ሸሁ ምንም አይሆንም እኮ አይደለም እንዴ? ወይ ቤተሰቦቹ ልጆች አይቸገሩም። በዛ ውስጥ ያሉ ሰራተኞችና ምናምን ግን ብዙ ጉዳት ያስከትላል። እኔ አሁን የገጠመኝ በዓል እየደረሰ ነው እንግዲህ ለበዓሎች ደግሞ ለበዓል ሰራተኞች ደግሞ ሊከፈል ጉድ ሲሉ የነበሩ ሰዎች ናቸው የታሸገባቸውና አክቹዋሊ ግን ይሄ እንዲቀር መደረጉን ደግሞ ሰምተናል። በጣም ጥሩ ዜና ነው። በነገራችን ላይ እናንተ በተለይ እዚህ ያላችሁ እንደዚህ አይነት ነገሮች እየተከታተላችሁ ማቅረብ ከቻላችሁ ወደ ላይ ከፍ ባልሽ ቁጥር መፍትሄ አለው። ይሄ ብዙ ሰዎች ላይስማሙ ይችላሉ። እኔ ግን በተግባር ያየሁት ነው። ከፍ እያልሽ በሄድሽ ቁጥር ወደ ሚኒስትሮቹ ጋር መድረስ ከቻልሽ መፍትሄ አለው ሁሉ። አሁን ይሄን እንግዲህ ሰምተው ነው እንግዲህ የፋይናንስ መስሪያ ቤቱ የፋይናንስ ሚኒስቴር ነው ከዚህ በኋላ ማሸግ ገንዘብ ሚኒስቴር ነው እንትን ያለውና ትልቅ ዜና ነው። ሌሎችም ነገሮች እንደዚህ ካደመጡ ይሻሻላሉ ብዬ አስባለሁኝ። ለምሳሌ ሌላ ያልሽው ማሸግ ንግድ ድርጅት ይታሸጋል። ማሸግን የሚያክል ውሳኔ ግን ለማን ነው የተሰጠው? ወረዳ ላይ ላለ ለአንድ ፍሬሽ ልጅ ሊሆን ይችላል። ትንሽ ልጅ ኦፊሰር ነው የተሰጠው። ያን ይመጣል እንትኑ ላይ ያያል፣ ሞባይሉ ላይ አካውንትሽን ያስገባል። ማነው ቲን ነምበርሽን ያስገባል። አውቶማቲካሊ ሄዶ ይሸገዋል። በጣም ኢንተረስቲንግ የሆነ ምሳሌ ልነግርሽ እችላለሁ። የራሴን የገጠመኝን ጊዜ ካለን አላውቅም እንጂ እኔ ድርጅቴ ተበደሬያለሁ ከባንክ። ባንኩ አሴቲን ብቻ ሳይሆን ኮላተራል አድርጎ የያዘው ንግድ ፍቃዱንም ነው እና ምን ብሎ ደብዳቤ ጽፏል። ኦፍኮርስ የባንኩም ጥፋት ነበረበት፣ ለእኔም ማሳወቅ ነበረበት። የንግድ ፍቃዱ ለሌላው አካል እንዳይዘዋወር፣ እንዳይሸጥ፣ እንዳይተላለፍ የሚል ደብዳቤ ጽፏል። መብቱ ነው አበዳሪ እስከሆነ ድረስ። ይሄኔ ያ ደብዳቤ የደረሰው ንግድ ሚኒስቴር ታግዷል የሚል ሌብል አድርጎበታል ላዩ ላይ። ኦኬ እኔ ግብሬን ከፍዬ ንግድ ፍቃድ ታድሷል፣ ግን ከባንክ በጻፈ ደብዳቤ መሰረት ተርሚኖሎጂ ምንድነው? ታግዷል ነው የሚለው። መጣ አንድ ትንሽ ልጅ አስገባት፣ እኔን ታግዷል የሚል አየ፣ ዘጋ። እኔ ምንም አላውቅም። ምንድነው? እንዴት እንደዚህ ሆነ? ኢቱክ ሚ 5 ቀን ያን ለማስፈታት ላይ ሚኒስትሮቹ ጋር ድረስ ደርሼ አመልክቼ ማለት ነው። እዚህ በ5 ቀን ውስጥ እዛ ፋብሪካ ግቢ ውስጥ የሚኖሩ ልጆች አሉ፣ ተማሪዎች ከግቢ ውጭ ነው ትምህርት ቤታቸው። እንደወጡ ነው ግቢ የታሸገው። ደንበኛ ከነ መኪናዋ እዛ ውስጥ ነበረች። ገልባጮች መኪኖች ነበሩ የሚጭኑ፣ እነሱ ሁሉ ያሉ ነው መጡ። እንዲህ አይነት አለማመዛዘን ደግሞ ሂውማን የሆነ የሰብአዊ የሆነ ፋክተርም ጭምር አለው ከህግና ከመመሪያውና ከደንቡ ውጭ። ስለዚህ እኔ የማሸግን ነገር በተለይ ከወረዳምና ከትናንሽ ነገር አልፎ ልክ ባንክ የባንክ አካውንት እንዳይዘጋ እንደተባለው በተቻለ መጠን በሃየር ኦቶሪቲ ደረጃ